በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ መንፈሳዊ ልጆች እንኳን ደህና መጣችሁ። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት የሊቀ መላእክት የቅዱስ ገብርኤልን ጥልቅና ድንቅ ታሪክ ከዓለም መፈጠር ጀምሮ እስከ ሐምሌ 19 ያለውን ታላቅ ተአምር ላካፍላችሁ። ልባችሁን ክፈቱና የደስታና የብስራት መልእክተኛ በሆነው በቅዱስ ገብርኤል ታሪክ ውስጥ አብረን እንጓዝ። ታሪኩን ለመረዳት ወደ መጀመሪያው የፍጥረት ዘመን መመለስ አለብን። በመጀመሪያው ቀን ዕለተ እሁድ እግዚአብሔር መላእክትን ከእሳትና ከነፋስ ፈጠራቸው። ገብርኤል ማለት የእግዚአብሔር አገልጋይ፣ የእግዚአብሔር ኃይል ወይም አምላከ ወሰብአ አምላክ ሰው ሆነ ማለት ነው። ትዕቢተኛው ሳጥናኤል እኔ ፈጣሪ ነኝ ብሎ ባመፀ ጊዜ በመላእክት ዘንድ ታላቅ ድንጋጤ ሆነ። በዚህ ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል ፈጣሪያችንን እስክናውቅ ድረስ በያለንበት ጸንተን እንቁም ብለው መላእክትን አረጋጉ። ከዚያን ጊዜ ጀምሮ ቅዱስ ገብርኤል በእግዚአብሔር ዙፋን ፊት ከሚቆሙት ታላላቅ ሊቃነ መላእክት አንዱ በመሆን የእግዚአብሔርን ፈቃድ የሚፈጽምና የደስታ ዜና ለሰው ልጆች የሚያበስር ሆኖ ተሾመ። እግዚአብሔር የድነትን ወይም የማዳንንና የትንቢትን ዜና ለሕዝቡ ማድረስ ሲፈልግ ሁልጊዜ ቅዱስ ገብርኤልን ይልከው ነበር። በብሉይ ኪዳን ነቢዩ ዳንኤል ስለ መጨረሻው ዘመንና ስለ መሲሁ መምጣት ራእይ አይቶ በደነገጠ ጊዜ ራእዩን ይፈታለት ዘንድ የተላከው እርሱ ነው። ቅዱስ ገብርኤል ለነቢዩ የክርስቶስን መምጣት ትክክለኛ ጊዜ በማስረዳት አረጋግጦታል። ስለ ሐምሌ 19 በሰፊው ከመመልከታችን በፊት የታኅሳስ 19 ታሪክ መነሳት አለበት። የባቢሎኑ ንጉሥ ናቡከደነጾር ሰለስቱ ደቂቅን አናንያ፣ አዛርያና ሚሳኤልን 7 እጥፍ በነደደ እቶን እሳት ውስጥ በጣላቸው ጊዜ ቅዱስ ገብርኤል ከሰማይ ወርዶ እሳቱን እንደ ቀዝቃዛ ጤዛ አድርጎላቸዋል። ጠላት እሳትን ለማጥፋት ሲያንድ ገብርኤል ደግሞ የእግዚአብሔርን ማዳን ይዞ የሚወርድ የፍቅርና የምህረት መልአክ ነው። ጠላት እሳትን ሲያነድ ገብርኤል ደግሞ የእግዚአብሔርን ማዳን ይዞ የሚወርድ የፍቅርና የምህረት መልአክ ነው። ቅዱስ ገብርኤል የብስራት መልአክ በመባል ይታወቃል። በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን የመልበሱ ወይም ሰው የመሆኑ ታላቅ የምስራች አብሳሪ እርሱ ነው። ለካህኑ ዘካርያስም አሮጊቷ ሚስቱ ኤልሳቤጥ ለክርስቶስ መንገድ ጠራጊ የሆነውን መጥምቁ ዮሐንስን እንደምትወልድ በአምልኮ ስፍራው አበሰረው። ለድንግል ማርያምም መጋቢት 29 ይህ የቅዱስ ገብርኤል ተልእኮ ከፍተኛ ደረጃ ነው። ከ6 ወር በኋላ ወደ ናዝሬት ተልእኮ ለእመቤታችን ለቅድስት ድንግል ማርያም የዓለምን መድኃኒት በመንፈስ ቅዱስ ግብር እንደምትወልድ አበሰራት። ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው በማለት ሰማይና ምድርን አገናኘ። በዚህም ምክንያት ቅዱስ ገብርኤል ከእመቤታችን ከቅድስት ድንግል ማርያም ጋር በጥብቅ የተቆራኘ ነው። በየዓመቱ ሐምሌ 19 ቀን በሚሊዮን የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ነጭ ነጠላ ለብሰው በዝማሬ በከበሮና በጸናጽል ታላቁን በዓል የሚያከብሩት ለምንድን ነው ስንል ይሄ ቀን በስንክሳራችን የተመዘገበውን የቅዱስ ቂርቆስንና የእናቱን የቅድስት ኢየሉጣን ታላቅ የሰማዕትነትና የመዳን ታሪክ የምናስብበት ነው። ዘመኑ ጨካኙ የሮም ንጉሥ ዲዮቅልጥያኖስ ክርስቲያኖችን የሚያሳድድበት ጊዜ ነበር። ቅድስት ኢየሉጣ የ3 ዓመት ሕፃን ልጇን ቂርቆስን ይዛ ለጣዖት አንሰግድም በማለት ከኢቆንዮን ወደ ጠርሴስ ሸሸች። ነገር ግን እስክንድሮስ የተባለው መኮንን አስያዛት። በእርሱም ፊት ቀርባ ክርስቶስን አልክድም አለች። መኮንኑ የሕፃኑን የቂርቆስን ውበት አይቶ በቅፉ ወስዶ በጣፋጭ ነገሮች ሊያባብለው ሞከረ። ነገር ግን መንፈስ ቅዱስ ያደረበት የ3 ዓመቱ ሕፃን የመኮንኑን ፊት ቧጭሮ እኔ ክርስቲያን ነኝ፣ ወደ እናቴ ልሂድ፣ የእናቴን አምላክ ነው የማመልከው ብሎ በታላቅ ድምፅ ጮኸ። በአንድ ሕፃን ልጅ መዋረድ እጅግ ያስቆጣው እስክንድሮስ ትልቅ የብረት ጋን እንዲዘጋጅ ማዘዘ። በጋኑም ውስጥ ውሃ፣ ዘይት፣ እርሳስ፣ ሰምና ስብ ጨምረው ከስሩ ኃይለኛ እሳት አነደዱ። እሳቱ እጅግ ከመንደዱ የተነሳ ነበልባሉ ወደ ላይ ይወጣ፣ የፈላው ነገር ድምፅም እንደ ነጎድጓድ ያስፈራ ነበር። ወታደሮቹ ኢየሉጣንና ሕፃኑን ቂርቆስን ወደ ፈላው ጋን ሲጎትቷቸው እናቱ ኢየሉጣ የፈላውን ዘይትና እሳት ስታይ ሰብአዊ ባህሪዋ አሸነፋት። የገዛ ስጋዋና የሕፃን ልጇ ስጋ በፈላው ዘይት ውስጥ መቅለጡን ስታስብ ፍርሃት ወደቀባት። ልጇን ለማዳን ስትል ብቻ ክርስቶስን ለመካድ ተፈተነች። የእናቱን መፍራትና እምነት መጉደል የተረዳው የ3 ዓመቱ ሕፃን ቂርቆስ በጸጋ ተሞልቶ እናቱን እንዲህ ሲል አጽናናት። እናቴ ሆይ አትፍሪ፣ አናንያንን፣ አዛርያንና ሚሳኤልን ከእሳት ያዳናቸው
የሰጣቸው አምላክ እኛንም ያድነናል። የቀድሞ አባቶችን ነቢያትንና ሰማዕታትን አስቢ። ይህ ኃላፊ የሆነ እሳት ከዘላለሙ የክርስቶስ ብርሃን አይለየን። ከዚያም ሕፃኑ ትንሽ እጆቹን ወደ ሰማይ ዘርግቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እናቴ በዚህ እሳት ምክንያት የሰማይ ዋጋዋን እንዳታጣ እርዳታህን ላክልን ብሎ አለቀሰ። ሰማይ የሕፃኑን ጩኸት ሰማ። ወታደሮቹ ኢየሉጣንና ቂርቆስን ወደ ፈላው ጋን ሲወረውሯቸው ድንገት እንደ መብረቅ ብርሃን ፈነጠቀ። ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደ። ቅዱስ ገብርኤል በታላላቅ የብርሃን ክንፎቹ የፈላውን ጋን ሲዳስሰው ወዲያውኑ የሚንቀለቀለው እሳት ጠፋ። የፈላው ዘይት እርሳስና ሰም በኢትዮጵያ ደጋማ ቦታዎች እንደሚገኝ የጠዋት ጤዛ ቀዘቀዘ። ቂርቆስና ኢየሉጣ በጋኑ ውስጥ ሲገቡ ምንም አይነት ስቃይ አልደረሰባቸውም። ይልቁንም አምላካቸውንና መልአኩን ቅዱስ ገብርኤልን እያመሰገኑ በሚያምር የአትክልት ስፍራ እንዳሉ ሆነው በደስታ ተቀመጡ። ይህን ታላቅ ተአምር ያዩ ብዙ አሕዛብ በቦታው በክርስቶስ አመኑ። ምንም እንኳን በመጨረሻ በሰይፍ ተሰይፈው የሰማዕትነት አክሊል ቢቀበሉም የፈላውን ጋን ተአምር የቅዱስ ገብርኤል ታዳጊነት ለዘላለም ይመሰክራል። በእነዚህ መጽሐፍ ቅዱሳዊና ታሪካዊ ጣልቃ ገብነቶች ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱስ ገብርኤል እጅግ የላቀ ክብር ትሰጣለች። በቤተክርስቲያናችን በየወሩ በ19ኛው ቀን የቅዱስ ገብርኤል መታሰቢያ ይከበራል። ነገር ግን ሁለቱ ታላላቅ ዓመታዊ በዓላት ሰለስቱ ደቂቅን ከእሳት ያዳነበት ታኅሳስ 19 በተለይም በቁልቢ በታላቅ ድምቀት ይከበራል። ቂርቆስና ኢየሉጣን ያዳነበት ደግሞ ሐምሌ 19 ነው። ድርሳነ ገብርኤል መጽሐፍም የመልአኩን ተአምራት፣ ምልጃና ጥልቅ ስነ መለኮታዊ ትምህርቶች የያዘ ሲሆን በበዓላቱ ቀናት በቤተ ክርስቲያን ይነበባል። እግዚአብሔር ለቅዱስ ገብርኤል ልዩ ቃል ኪዳን እንደሰጠው እናምናለን። ኦርቶዶክሳዊ ምዕመን መከራ፣ ድንገተኛ አደጋ፣ ፈተና አሊያም በሽታ ሲገጥመው ቅዱስ ገብርኤል ድረስልኝ ብሎ ሲጣራ መልአኩ በጠርሴስ ለቂርቆስና ኢየሉጣ እንደደረሰ ለእኛም በቶሎ ደርሶ ከእሳትና ከመከራ እንዲታደገን ሙሉ እምነት አለን። የተወደዳችሁና የተከበራችሁ መንፈሳዊ ልጆች የዚህን ታላቅ መልአክ ታሪክ በልባችሁ አኑሩት። በዚህ የሐምሌ ወር ቤተክርስቲያን ሄዳችሁ የከበሮውን ድምፅ ስትሰሙ፣ የዕጣኑ መዓዛ ስታሸቱ፣ የ3 ዓመቱን ሕፃን የቅዱስ ቂርቆስን ጽኑ እምነት አስቡ። እምነት ሰማይን እንደሚያንቀሳቅስ እንዲሁም ሊቀ መላእክት ቅዱስ ገብርኤል የሕይወታችንን እሳት ወደ ቀዝቃዛ የእግዚአብሔር ሰላም ለመቀየር ዘወትር የተዘጋጀ መሆኑን አትዘንጉ። የሊቀ መላእክት የቅዱስ ገብርኤል አማላጅነት፣ ተራዳኢነትና በረከት ከሁላችን ጋር ይሁን። አሜን።